ነገ የካቲት 16 የሰባቱ ኪዳናት ማህተም አንድም እናታችን ቅድስተ ቅዱሳን ቅድስት ኪዳነ ምህረት የምህረትን ቃል ኪዳን ለኛ ለልጆቿ የተቀበለችበት ቀን ነው። አጽዋማትን በልምድ መጾምና በዓላትን በልምድ ማክበር አልሰለቻችሁም? አውቀናቸው ስንጾምና አውቀናቸው ስናከብራቸው በጣም ትልቅ በረከትን እናገኛለን። የካቲት 16 ቀን ቅድስት ኪዳነ ምህረት ለምን ትከበራለች? እግዚአብሔር አምላክ ከስነ ፍጥረት ጀምሮ በየጊዜያቱ ከብዙ ወዳጆቹ ጋር ቃል ኪዳንን አድርጓል። ቅድስት ቤተ ክርስቲያንም እነዚህን ኪዳናት ጥቅልል አድርጋ 7 እንደሆኑ ታስተምራለች። ለመሆኑ እግዚአብሔር ከሰው ልጆች ጋር ያደረጋቸው ቃል ኪዳናት እነማን ናቸው? አንደኛ ኪዳነ አዳም። አዳም ማለት የእግዚአብሔር ድንቅ ፍጥረታትን ይገዛ የነበረ የፍጡራን አስተዳዳሪ ነቢይ፣ ካህንና ንጉሥ ነበር። እግዚአብሔር ከአዳም ጋር አስቀድሞ በዕፀ በለስ ቃል ኪዳን ነበራቸው። ነገር ግን አባታችን አዳም በዲያብሎስ ሴራ በመረታቱ ኪዳኑ ፈረሰ። ነገር ግን አዳምና ሔዋን ተጸጽተው ቢያለቅሱ ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ኪዳን ተቀበሉ። ሁለተኛ ኪዳነ ኖህ። ከአዳም እስከ ኖህ ባለው 10 ትውልድ ምድር ወይም ደግሞ ዓለም በአመፃ ተሞላች። አባታችን ቅዱስ ኖህ በደግነቱ ወይም በየዋህነቱ መርከብ ሰርቶ ቤተሰቡን ሲያተርፍ፣ ዓለም ግን በማየ ሥራዌ ጠፋች። ከመርከቡ ከወጣ በኋላ ግን ኖህና እግዚአብሔር በቀስተ ደመና ምልክትነት ቃል ኪዳን ተገባቡ። ሦስተኛ ኪዳነ መልከጼዴቅ። መልከጼዴቅ የእግዚአብሔር ካህኑ የክርስቶስም ምሳሌ የሆነ የሳሌም ንጉሥ ነው። በ15 ዓመቱ መንኖ አጽመ አዳምን ይዞ በቀራኔዮ በህብስትና በወይን ያስታኩት ነበር። እግዚአብሔር ለመልከጼዴቅ በሐዲስ ኪዳን ለምትሠራው ክህነትና ምስጢረ ቁርባን ምሳሌ አድርጎ በቃል ኪዳኑ አትሞታል። በዚህም ተሰውሮ ይኖራል እንጂ ሞትን እስካሁን ድረስ አልቀመሰም። አራተኛ ኪዳነ አብርሃም። ቅዱስ አባታችን አብርሃም የሕዝብና የአሕዛብ አባት፣ ስርወ ሃይማኖት የጽድቅም አበጋዝ ነው። ስለ ፍቅረ እግዚአብሔር ሲል ከርስቱና ከወገኖቹ ተለይቶ ኖሯልና እግዚአብሔር በዘርህ አሕዛብ ይባረካሉ ብሎ የቃል ኪዳን ምልክት የሆነው ዘንድ ግዝረትን ሰጥቶታል። አምስተኛ ኪዳነ ሙሴ። ቅዱስ ሙሴ የነቢያት አለቃ፣ የእስራኤል እረኛ፣ የእግዚአብሔር ሰው እና ፍጹም ትሑትና የዋህ ሰው ነበር። በፈጣሪው ትእዛዝ እስራኤልን ከግብፅ ባርነት ነፃ አውጥቶ ለ40 ዘመናት በበረሃ ሲመራቸው ከእግዚአብሔር የኪዳንን ጽላትና 10ቱን ትእዛዛት ተቀብሏል። ስድስተኛ ኪዳነ ዳዊት። ቅዱስ ዳዊት ስርወ ነገሥት፣ ጻድቅ፣ የዋህና ቡሩክ የሆነ አባት ነው። እግዚአብሔር ከእረኝነት ጠርቶ ንጉሥ አድርጎ ሾሞት ከሆድህ ፍሬ በዙፋንህ ላይ አኖራለሁ ሲል ምሎለታል። ሰባተኛ ኪዳነ ምህረት። ከላይ ያየናቸው በብሉይ ጊዜ የነበሩት 6ቱ ኪዳናት በዘመናቸው ክቡርና ሕዝቡን ከመቅሰፍ ሲታደጉ የነበሩ ቢሆንም የሰውን ልጅ ከሲኦል ማዳን ግን በፍጹም አልቻሉም ነበር። ስለዚህም አንድ ፍጹም የሆነ ኪዳን ያስፈልግ ነበርና ከቅድስት ሥላሴ አንዱ ወልድ ከሰማየ ሰማያት ወርዶ በቅድስት ድንግል ማርያም ማኅፀን አደረ። በፍጹም ማኅተም በሕቱም ድንግልናም ተወልዶ አድጎ ተጠምቆ አስተምሮ ሞቶ ተነስቶና አድርጎ ሥጋ ማርያምን በዘባነ ኪሩብ አስቀመጠው። ኪዳነ ምህረት ወይም ደግሞ የምህረት ኪዳን የምንለው አንዱ ታዲያ ይሄ ነው። የጌታችን የኢየሱስ ክርስቶስ መጸነሱ፣ መወለዱ፣ መሰደዱ፣ መጠመቁ፣ ማስተማሩ፣ ሥጋውና ደሙን መስጠቱ፣ መሞቱና መነሳቱ እንዲሁም ማድረጉና መንፈስ ቅዱስን መላኩ በአንድ ላይ ኪዳነ ምህረት ይባላል። ታዲያ ይሄ ሁሉ የተደረገው በሥጋ ማርያም ነውና የቃል ኪዳኑ ባለቤት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ኪዳነ ምህረት ናት። የእርሷ ኪዳን የ6ቱን አበው ኪዳናት ፍጹም በማድረጉ የኪዳናት ማኅተም ኪዳነ ምህረት ይባላል። የቅድስተ ቅዱሳን የቅድስት ኪዳነ ምህረት ኪዳኗ ከገሃነመ እሳትና ከሲኦል ሊያድነን አቅሙ አለው። መድኃኔዓለም ኢየሱስ ክርስቶስ ለእናቱ ቃል ኪዳኑን ያጸናላት ደግሞ እርሱ ካረገ ከዓመታት በኋላ ጎልጎታ ላይ ነበር። እመብርሃን ቅድስተ ቅዱሳን ቅድስት ኪዳነ ምህረት በጎልጎታ ቆማ ስለ ኃጥአን ስታለቅስ እናቴ ሆይ በስምሽ ያመነውን በቃል ኪዳንሽ የተማጸነውን በአንቺ ስም ሴትም ይሁን ወንድ ልጁን የሰየመውን መታሰቢያሽን ያደረገውን ዝክርሽን የዘከረውን በስምሽ ቤተ ክርስቲያን ያሰራውና ለቤተ ክርስቲያንሽም ደግሞ ስጦታ ያበረከተውን በአንቺ ስም ለተራበ ያበላውን ለተጠማ ያጠጣውን ለታረዘ ያለበሰውን እንዲሁም ደግሞ በአንቺ ስም ያዘነና የተከዘውን ያጽናናውን እኔ ቃሌ የማያብልና የማይታጠፍ ልጅሽ እምርልሻለሁ ብሎ የካቲት 16 ቀን የምህረትን ቃል ኪዳን ሰጥቶ ደስ አሰኝቷታል። ይሄው በእመብርሃን ምልጃና ጸሎት እኛ ምእመናን ከመቅሰፍትና ከገሃነመ እሳት ማምለጥ ከጀመርነ 2000 ዓመታት አልፈዋል። ዛሬም እኛ ኃጢአተኛ ልጆቿ ከገሃነመ እሳት ከሰማያዊውም ከምድራዊውም ፍርድ እንደምታድነን አምነን በጥላዋ ስር ተጠልለን እንኖራለን። መድኃኔዓለም ኢየሱስ ክርስቶስ ስለ እናታችን ስለ እናቱ ስለ ቅድስት ኪዳነ ምህረት ብሎ አገራችን ከጥፋት ሕዝቦቿን ከስደት እንዲሁም ደግሞ እኛንም ወጥቶ ከመቅረትና ከመቅሰፍት ይሰውረን። አሜን። ይቆየን።